ሰላም እንዴት አደራችሁ የተከበራችሁ ተመልካቾቻችን፣ ለዛሬ ዘንላችሁ የቀረቡን ስፖርታዊ መረጃዎች እንድትከታተሉን በክብር እንጋብዛለን። በዛሬ ስፖርታዊ መረጃዎቻችን ሶስት አበይት ጉዳዮች ይዘንላችሁ ወደ እናንተ ቀርበናል። የመጀመሪያ ጉዳይ የዓለም ክለቦች ዋንጫ እንግዲህ በአሜሪካ መካሄዱን ቀጥለዋል። ትናንት ማታ የመጀመሪያ ዙር የምድብ የመጨረሻ ጨዋታዎች ተደርገዋል። ሪያል ማድሪድ አቻ ሲለያይ ማንቸስተር ሲቲና ጁቬንቱስ እንግዲህ ተጋጣሚያቸውን ማሸነፍ ችለዋል። ስለ እነሱምና በርከት ያሉ ሌሎች መረጃዎች ወደ እናንተ የምናደርስ ነው የሚሆነው። ሌላኛው የ2025/26 የእንግሊዝ ፕሪሚየር ሊግ መርሃ ግብሮች እንግዲህ ትናንትና ይፋ ሆነዋል። የመጀመሪያው መርሃ ግብር ማንቸስተር ዩናይትድ ከአርሰናል በኦልድ ትራፎርድ ስታዲየም የሚያገናኝ ይሆናል። በርከት ያሉ ሌሎች መረጃዎችም ስለ እንግሊዝ ፕሪሚየር ሊግ የቀጣይ ዓመት መርሃ ግብር ወደ እናንተ የምናደርስ ይሆናል። ሌላኛው እንግዲህ የዝውውር ዜናዎችን ይመለከታል። እንደሚታወቀው ወቅቱ የዝውውር ወቅት ነው። ስለዚህ በርከት ያሉ የዝውውር መረጃዎች እየሰሙ ይገኛሉ። ተጠናቀቁ ዝውውሮች አሉ። እንግዲህ ገና በንግግር ላይ ያሉ ዝውውሮችም አሉ። እንግዲህ ስለዚህ ስለ ዝውውርም በርከት ያለ መረጃ ወደ እናንተ የምናደርስ ይሆናል። እስከ መጨረሻ አብራችሁን እንድትቆዩ በትህትና ነው የምንጋብዘው። እንዲሁም ቻናላችን ሰብስክራይብ፣ ቪዲዮአችንም ላይክ እና ሼር በማድረግ እንግዲህ እንድታበረታቱን አሁንም በትህትና እንጠይቃለን። በቀጥታ ወደ መረጃዎች ነው የምናልፈው። ትናንት ሌሊትና ዛሬ ሌሊት እንግዲህ በርከት ያሉ ጨዋታዎች ናቸው የተደረጉት። የምድብ የመጀመሪያ ዙር የመጨረሻ ጨዋታዎች እንግዲህ መደረግ ችለዋል። እንግዲህ ማሜሎዲ ሰንዳውንስ የተባለው የአፍሪካው ተወካይ ከአርሰን ኤችዲ ጋር ያደረገው ጨዋታ ማሜሎዲ ሰንዳውንስ 1-0 በሆነ ውጤት ማስመዝገብ ችለዋል። እንግዲህ ብቸኛው እድል ያስመዘገበ አፍሪካዊ ክለብ መሆን ችለዋል። ማሜሎዲ ሰንዳውንስ እንግዲህ ከአፍሪካ 4 ቡድኖች እንደተወከሉ ይታወቃል። አልአህሊ ከኢንተር ሚያሚ አቻ ተለያይተዋል። ፍላሚንጎ ደግሞ ኤስፕሬንስ ቱኒዝ የተባለ የአፍሪካ ቡድንን ማሸነፍ ችለዋል። ሌላኛው አራተኛው ዋይዳድ ካዛብላንካም በማንቸስተር ሲቲ ተሸንፏል። በኋላ እንመጣበታለን። ስለዚህ ማሜሎዲ ሰንዳውንስ ብቸኛው የአፍሪካ ተወካይ ድል ያስመዘገበ እንዲሁም $2 ሚሊዮን የተሸለመ ቡድን መሆን ችለዋል ማለት ነው። ስለዚህ የመጀመሪያ ዙር ጨዋታዎች እንግዲህ የአፍሪካ ቡድኖች እንግዲህ ሶስቱም ድል ሳያስመዘግቡ እንግዲህ ማጠናቀቅ ችለዋል ማለት ነው። በቀጣይ የሚደረጉ ጨዋታዎችስ ምን አይነት ውጤት ያስመዘግባሉ አፍሪካ ቡድኖች አብረን የምንመለከተው ነው የሚሆነው። ሌላኛው ኢንተር ሚላን ከሞንቱሪ ጋር ያደረጉት ጨዋታ ነበር። አቻ አንድ ሆነ አቻ ውጤት ነው እንግዲህ ማጠናቀቅ የቻሉት። ሞንቱሪ የሜክሲኮ ቡድን ነው። እንግዲህ ሰርጂዮ ራሞስ እንግዲህ በዛ ቡድን እንደሚገኝ ይታወቃል። እንግዲህ ትናንትና አንድ ግብ ማስቆጠር ችሏል። ለኢንተር ሚላንም ላውታሮ ማርቲኔዝ ግብ ማስቆጠር ችሏል። ስለዚህ እነዚህ ሁለት ቡድኖች 1-1 በሆነ ውጤት ነው ማጠናቀቅ የቻሉት። ሌላኛው ትናንት ማታ የተደረጉ ጨዋታዎች ማንቸስተር ሲቲ ከዋይዳድ ካዛብላንካ እንግዲህ የሞሮኮ ቡድን ያደረጉት ጨዋታ 2-0 ነው ማጠናቀቅ የቻሉት። ማንቸስተር ሲቲዎች ድል ማስመዝገብ ችለዋል። ፊል ፎደን እንዲሁ ጀርሚ ዶኩ ሁለቱም የማንቸስተር ሲቲ ግቦች እንግዲህ ማስመዝገብ ችለዋል። ጀርሚ ዶኩ እንግዲህ በ52 ሰከንድ ግብ አስቆጥሮ በዓለም ክለቦች ዋንጫ ታሪክ ፈጣኗ ግብ ያስቆጠረ ተጫዋች ተብሎ እንግዲህ ታሪክ ተጽፎለታል። ትናንትናም ድንቅ እንቅስቃሴ ማድረግ ችሏል ፊል ፎደን። ስለዚህ ይህ ወጣት እንግሊዛዊ ተጫዋች እንግዲህ ወደ ብቃቱ እየተመለሰ ይመስላል። ቀጣይ ዓመትም እንግዲህ ጥሩ ጊዜ እንደሚያሳልፍ ፍንጭ የሰጠበት ጨዋታ ይመስላል የትናንቱ የዓለም ክለቦች ዋንጫ የማንቸስተር ሲቲ ጨዋታ ማለት ነው። ማንቸስተር ሲቲ እንግዲህ ትናንትና በርከት ያሉ ተጫዋቾች እንዳስፈረመ ይታወቃል። ስለዚህ እነዚህ ተጫዋቾች ትናንትና በቋሚ አሰላለፍ ማስገባት ችሏል። ራያን ቸርኪ፣ ቲያኒ ሬንጀርስ እንዲሁም በጥር ዝውውር መስኮት ያስፈረመው ሬስ፣ እነዚህ ሶስቱም ተጫዋቾች በቋሚ አስተላለፍ እንግዲህ ማስገባት ችሏል። ራያን ቸርኪ 60 ደቂቃ መጫወት ችሏል። ቲያኒ ሬንጀርስ 90 ደቂቃ ሙሉ መጫወት ችሏል። ስለዚህ ጥሩ ተስፋ እንዳላቸው እነዚህ ተጫዋቾች ትናንትና እንግዲህ በጨዋታው ማሳየት ችለዋል ማለት ነው። ፊል ፎደንም የጨዋታ ኮከብ ተብሎ መመረጥ ችለዋል።
ማንቸስተር ሲቲ ትናንትና እንግዲህ በአጠቃላይ ስንመለከተው ወጣት የሚባሉ ተጫዋቾች ነው ማሰለፍ የቻለው። አማካይ 23.8 የአማካይ እድሜ ያላቸው ተጫዋቾች ይዘ ነው እንግዲህ ወደ ሜዳ እየገባው። በአንጻሩ ዋይዳድ ካዛብላንካ 27.4 የአማካይ እድሜ ያላቸው ተጫዋቾች ይዘ ነው የገባው። ስለዚህ በወጣት ተጫዋቾች እንግዲህ የገባው ማንቸስተር ሲቲ 2-0 በሆነ ውጤት ትናንትና የመጀመሪያ ጨዋታውን ማሸነፍ ችለዋል ማለት ነው። ሌላኛው 4 ሰዓት ላይ የተደረገው ጨዋታ ሪያል ማድሪድ ከአልሂላል ጋር ያደረጉት ጨዋታ ነበር። ይህ ጨዋታም በተመሳሳይ 1-1 በሆነ ውጤት ነው ማጠናቀቅ የቻሉት። እነዚህ ሁለት ቡድኖች በአዲስ አሰልጣኝ የመጀመሪያ ጨዋታቸውን እንግዲህ ትናንትና ያደረጉት ሪያል ማድሪድ ዣቪ አሎንሶን እንግዲህ አሰልጣኙ አድርጎ እንደሾመ ይታወቃል። ትናንትናም የመጀመሪያ ጨዋታውን ከሪያል ማድሪድ ጋር ማድረግ ይችለዋል። አልሂላም በተመሳሳይ እንግዲህ የቀድሞው የኢንተር ሚላን አሰልጣኝ ሲሞን ኢንዛጊም እንግዲህ እንደቀጠረ ይታወቃል። ስለዚህ ሲሞን ኢንዛጊም ዣቪ አሎንሶም የመጀመሪያ ጨዋታቸውን ትናንትና በአቻ ውጤት ማጠናቀቅ ችለዋል። ጎንዛሎ ጋርሻ ለሪያል ማድሪድ እንዲሁም ሩበን ኔቬስ ለአልሂላል ግብ ያስቆጠሩ ተጫዋቾች ናቸው። ፌዴሪኮ ቫልቨርዴም እንግዲህ ሪያል ማድሪዶች ያገኟች ፍጹም ቅጣት ሳይጠቀምባት ቀርተዋል። እንግዲህ የአልሂላል በረኛ ሊያመክንበት ችለዋል። የሪያል ማድሪድ አዲስ ፈራሚዎች ትሬንት አሌክዛንደር አርኖልድ እንዲሁም ዲን ሄጁሰን ትናንትና በቋሚ አሰላለፍ ጨዋታውን መጀመር ችሏል። ትሬንት አሌክዛንደር አርኖልድ 65 ደቂቃ ተጫውተዋል። እንግዲህ የመጀመሪያ ጨዋታው እንደመሆን መጠን ያን ያክል ድንቅ እንቅስቃሴ አላደረገም። ስለዚህ በቀጣይ ጨዋታ የምንመለከተው ነው የሚሆነው። ስለዚህ ሪያል ማድሪድ ላለፉት 11 ተከታታይ የዓለም ክለቦች ዋንጫ እንግዲህ ድልን ተቀዳጅቶ ነበር። ትናንትና ለ12ኛ ጊዜ እንግዲህ ያደረገው ጨዋታ ለማሸነፍ ያደረገው ጨዋታ በአልሂላል እንግዲህ መታገት ችሏል ማለት ነው። ከ2000 ዓመተ ምህረት ፈረንጅ በኋላም እንግዲህ የመጀመሪያ ሽንፈቱን በዓለም ክለቦች ዋንጫ ትናንትና ነጥብ ተጋርቶ መውጣት ችሏል ማለት ነው። ኪሊያን ምባፔ ትናንትና እንግዲህ በቋሚ አሰላለፍም አልነበረም፣ በተቀያሪ ወንበርም አልነበረም። ለዚህ ደግሞ ምክንያቱ እንግዲህ ፌዴሪኮ ቫልቨርዴ ሲናገር በጉንፋን ምክንያት እንደሆነ ነው እንግዲህ የቡድን አጋሩ አረጋዊ ፌዴሪኮ ቫልቨርዴ ትናንትና እየተናገረው። ሌላኛው 10 ሰዓት ላይ የተደረገው ጨዋታ 7 ሰዓት ላይ የተደረገው ጨዋታ ሌሊት የሜክሲኮ ፓቾካ ከኦስትሪያው ሳልዝበርግ ያደረጉት ጨዋታ ነበር። እንግዲህ ሳልዝበርግ 2-1 በሆነ ውጤት ማሸነፍ ችሏል። ብሪያን ጎንዛሌዝ ለፓቾጋ፣ ኦስካር ጉሉክ እንዲሁም ካሪም ኦንሶዋ ለሳልዝበርግ ግብ አስቆጥረው 2-1 በሆነ ውጤት እንግዲህ የኦስትሪያ ክለብ ሳልዝበርግ ማሸነፍ ችሏል። ኦስካር ግሉክ እንግዲህ በ42ኛው ደቂቃ ለሳልዝበርግ ግብ ያስቆጠረው ተጫዋች እንግዲህ በዜግነትም በትውልድም እስራኤላዊ ነው። በእስራኤል እንግዲህ አስከፊ ጦርነት እንዳለ ከኢራን ጋር ይታወቃል። የእስራኤል ተወላጅ እግር ኳስ ተጫዋች ትናንትና ግብ ማስቆጠር ችሏል ማለት ነው። በዚህ ጨዋታ አንድ ነገር ተመልክተን ነበር። በ55ኛው ደቂቃ ይህ ጨዋታ በአየር ሁኔታ ችግር ምክንያት እንግዲህ ተቋርጦ ነበር። ወደ 2 ሰዓት የሚጠጋ እንግዲህ ሰዓት ተቋርጦ ቆይተዋል። እንግዲህ ስለዚህ ከ2 ሰዓት በኋላ እንግዲህ ተጀምሮ ይህ ጨዋታ በሳልዝበርግ አሸናፊነት መጠናቀቅ ችሏል ማለት ነው። ሌላኛው ሌሊት 10 ሰዓት ላይ የተደረገው ጨዋታ የሳውዲ የዩናይትድ አረብ ኤሚሬትሱ አልአይን ከጁቬንቱስ ጋር ያደረጉት ጨዋታ ነበር። ጁቬንቱስ በሰፊ የግብ ልዩነት 5-0 በሆነ ውጤት ማሸነፍ ችለዋል። ኮሎማኒ 2 ግቦች፣ ፍራንሲስኮ ካንሲኮኦም 2 ግቦች ሲያስቆጥሩ ከናን ይልዲዝ 5ኛዋን የጁቬንቱስ ግብ ማስቆጠር ችለዋል። ስለዚህ ጁቬንቱስ 5-0 ያሸነፈበት ጨዋታ ባየር ሙኒክ ኦክላንድ ሲቲን 10-0 ካሸነፈበት ጨዋታ ቀጥሎ በዚህ በዓለም ክለቦች ዋንጫ እንግዲህ ትልቁ ሁለተኛ ውጤት መሆን ችለዋል ማለት ነው። ስለዚህ የመጀመሪያ የምድብ ጨዋታዎች እንግዲህ በዚህ መልኩ መጠናቀቅ ችለዋል ማለት ነው። ሁለተኛው ዙር እንግዲህ ጨዋታዎች ዛሬ ማታ የሚጀምር ነው የሚሆነው። በምድብ ኤ ቡድኖች ፓልሜራስ ከአልሂላል እንዲሁም ኢንተር ሚያሚ ከፖርቶ የሚያደርጓቸው ጨዋታዎች የምድብ አንድ የሁለተኛ ዙር ጨዋታዎች ናቸው። ሌሊትም ሲያትል ሳውንደርስ ከአትሌቲኮ ማድሪድ፣ ፓሪሰን ጀርመን ከቦታፎጎ ከምድብ ቢ የሁለተኛው ዙር
ምድብ ጨዋታዎች ይሆናሉ ማለት ነው። ስለዚህ የዓለም ክለቦች ዋንጫ በዚህ መልኩ እየቀጠለ ይገኛል። በአሜሪካ እየተካሄደ የሚገኘው የ2025 የዓለም ክለቦች ዋንጫ ማለት ነው። ሌላኛው ወደ ሁለተኛው መረጃዎቻችን ስናልፍ የእንግሊዝ ፕሪሚየር ሊግ ነው የምናገኘው። የ25-26 እንግዲህ መርሃ ግብር ትናንትና ይፋ ሆነዋል። እንግዲህ ስለዚህ በሚቀጥለው ነሐሴ 15 2025 ዓመተ ምህረት እንደ ፈረንጆች አቆጣጠር ከዛሬ 56 ቀን በኋላ የሚጀምር ነው የሚሆነው የአዲሱ ዓመት የ25-26 የእንግሊዝ ፕሪሚየር ሊግ። ስለዚህ በነሐሴ 15 ጀምሮ በግንቦት 24 2026 እንግዲህ መቋጫውን የሚያገኝ ነው የሚሆነው ማለት ነው። አንዳንድ ነገሮችን ስንመለከት የመጀመሪያ ጨዋታ እንግዲህ በአንፊልድ ሊቨርፑል ከበርንማውዝ ነው የሚሆነው በዕለተ አርብ በነሐሴ 15። ስለዚህ ይህ የ25-26ቱ የእንግሊዝ ፕሪሚየር ሊግ የመክፈቻ ጨዋታ በአንፊልድ ስታዲየም ሊቨርፑል በርንማውዝን የሚያስተናግድበት ጨዋታ ይሆናል ማለት ነው። ሌላኛው እንግዲህ በመጀመሪያው ሳምንት ጨዋታዎች እንግዲህ ማንቸስተር ዩናይትድ በኦልትራፎርድ እንግዲህ አርሰናል የሚያስተናግድበት ጨዋታ እንግዲህ በእንግሊዝ ፕሪሚየር ሊግ የመክፈቻ ጨዋታ ሳምንት ጨዋታ ነው የሚሆነው። እነዚህ ሁለት ቡድኖች በ2011 ዓ.ም በመክፈቻ ጨዋታ ተገናኝተው ማንቸስተር ዩናይትድ 8-2 በሆነ ውጤት አሸንፎ እንደነበር ይታወቃል። ስለዚህ ከ14 ዓመት በኋላ እንግዲህ በ2025 የመጀመሪያ ሳምንት ጨዋታ ይገናኛሉ ማለት ነው። ስለዚህ የ25-26 የእንግሊዝ ፕሪሚየር ሊግ እንግዲህ 33 የዊክኤንድ ጨዋታዎች እና 5 የዊክዴይ ጨዋታዎች ይኖራሉ። እንግዲህ ዊክኤንድ ቅዳሜና እሁድ ማለት ነው። ዊክዴይ ደግሞ ከቅዳሜና እሁድ ውጭ ያሉ ጨዋታዎች ናቸው። ስለዚህ 33 ሳምንታት በቅዳሜና እሁድ እንዲሁም 5 ሳምንታት ከቅዳሜና እሁድ ውጭ ያሉ እለቶች የሚደረጉ ጨዋታዎች ይሆናሉ ማለት ነው። ብዙ ጊዜ ቁጥራዊ መረጃዎችን በማውጣት የሚታወቀው ኦፕታ አናሊሲስ የተባለው እንግዲህ ሱፐር ኮምፒውተር ስለ 25-26 የእንግሊዝ ፕሪሚየር ሊግ ጨዋታዎች እንግዲህ አንዳንድ መረጃዎችን አውጥተዋል። ይህ ሱፐር ኮምፒውተር የመጀመሪያዎቹ 5 ጨዋታዎችን መሰረት በማድረግ ባወጣው መረጃ ማንቸስተር ዩናይትድ ከባድ የእንግሊዝ ፕሪሚየር ሊግ መጀመሪያ ጨዋታዎችን እየገጠሙት ሲሆን አስቶን ቪላ በአንጻራዊነት ቀለል ያሉ ጨዋታዎችን በማድረግ የሚጀምር ቡድን ነው ብሎታል። እንግዲህ ማንቸስተር ዩናይትድ የመጀመሪያው 5 ጨዋታዎቹ ከአርሰናል፣ ከፉልሃም፣ ከበርንሌይ፣ ከማንቸስተር ሲቲ እና ከቸልሲ ናቸው። 5 ጨዋታዎች እነዚህ 5 ቡድኖች አጠቃላይ ጥንካሬያቸው ከመቶ ሲመዘን 94.6 ጥንካሬ አላቸው። የአስቶን ቪላም ኒውካስል፣ ብሬንትፎርድ፣ ክሪስታል ፓላስ፣ ኤቨርተን እና ሰንደርላንድ ናቸው። እነዚህም 94 ከመቶ እንግዲህ ጥንካሬ አላቸው ተብለው እንግዲህ ይመዘናል። ስለዚህ ማንቸስተር ዩናይትድ ከባድ የ25-26 የእንግሊዝ ፕሪሚየር ሊግ ጅማሮን የሚያደርግ ነው የሚሆነው። ስለ እንግሊዝ ፕሪሚየር ሊግ መርሃ ግብሮች እነዚህን ካልን ወደ ዝውውር መረጃዎቻችን እናልፋለን። ወደ ዝውውር መረጃዎች ስናልፍ በቀዳሚነት የምናገኘው አርሰናል ነው የሚሆነው። አርሰናል እንደሚታወቀው የፊት አጥቂ ተጫዋችን ለማስፈረም እንግዲህ ብዙ ጥረቶችን እያደረገ ነው የሚገኘው። ነገር ግን እስካሁን እንግዲህ ከስምምነት የደረሰው ዝውውር የለም። የቪክተር ጊዮኬሬስም ቢሆን የቤንጃሚን ሼሽኮም ቢሆን ዝውውሮች እንግዲህ ገና ፍሬያማ የሚባል ንግግር እንግዲህ አልተደረገባቸውም። ለአርሰናል ትናንትና የወጣው ጥሩ ዜና ማይል ሉዊስ ስኬሊ እንግዲህ ውሉን ለማደስ ከአርሰናል ጋር ንግግሮችን ጀምረዋል። ከስምምነትም እየደረሰ ይገኛል እየተባለ ነው የሚገኘው። ስለዚህ ይህ ተከላካይ ከአርሰናል ጋር ውሉን እንግዲህ ሊያራዝም እንደሆነ ፋብሪዚዮ ሮማኖ ነው እንግዲህ መረጃውን ይዞ የወጣው። ባለፉት ትንሽ ቀናት እንግዲህ ይህ ተጫዋች ስሙ ከሪያል ማድሪድ እየተያያዘ እንደነበር ይታወቃል። ሪያል ማድሪዶችም እጅግ አጥብቀው እንደሚፈልጉት ይታወቃል። ነገር ግን ይህ ተጫዋች ከአርሰናል ጋር ውሉን ለማራዘም እንግዲህ ከስምምነት መድረሱን ለአርሰናል ጥሩ ዜና ነው እንግዲህ የሚሆነው። ሌላኛው ለአርሰናል መጥፎ ዜና የሚሆነው የቤንጃሚን ሼሽኮ ጉዳይ ነው። እንግዲህ ይህ ተጫዋች ከአርሰናል ጋር በግል ጉዳይ ከስምምነት ደርሰዋል እየተባለ እንደነበር ይታወቃል። ነገር ግን ትናንትና የወጣው መረጃ እንደሚያመለክተው ይህ ተጫዋች
ከአርሰናል ጋር እንዲሁም አርሰናል ተጫዋቹም ከአርቢ ሊፕዚግ ከቡድኑም ጋር ምንም አይነት ስምምነት እንዳልደረሰ ነው እንግዲህ መረጃ እየወጣው። አርቢ ሊፕዚግ ለዚህ ተጫዋች ከ80 እስከ 100 ሚሊዮን ዩሮ ይፈልጋሉ። ነገር ግን አርሰናል ይህን ያክል ገንዘብ ለመክፈል ፈቃደኛ እንዳልሆነ ነው እንግዲህ መረጃዎች እየወጡ የሚገኙት። የቤንጃሚን ሼሽኮ ወኪልም ትናንትና አስተያየትን ሰጥቷል። ይህ ወኪል እንግዲህ በሰጠው አስተያየት እቅዳችን ግልጽ ነው፣ በሼሽኮ ጉዳይ ሊፕዚግን አናስገድድም ብለዋል። ነገሮችን በትክክለኛ መንገድ እናደርጋለን፣ ካልሆነ ደግሞ ፈጽመን አናደርግም ሲል አስተያየቱን ሰጥተዋል። ቤንጃሚን ሼሽኮ ወደ ልዩ ክለብና ወደ ልዩ ፕሮጀክት ነው የሚሄደው ሲል እንግዲህ የቤንጃሚን ሼሽኮ ወኪል ትናንትና መናገር ችለዋል። ስለዚህ ከአርሰናል ጋር ምንም አይነት ግንኙነትም ሆነ ምንም አይነት ስምምነት ከቤንጃሚን ሼሽኮም ከአርቢ ሊፕዚግ ከክለቡም እንዳልተደረገ ትናንትና የወጣ መረጃ እንግዲህ ያመለክታል። በቀጣይም አርሰናል እንግዲህ አሻሽሎ ሌላ እንግዲህ ንግግር ሌላ ስምምነትም እንግዲህ ከተጫዋች ጋርም ከቡድን ጋርም እንደ አዲስ ስምምነት እንደሚጀምር ንግግር እንደሚጀምር እንግዲህ መረጃዎች እየወጡ ይገኛሉ። ሌላኛው ባርሴሎና ነው የምናገኘው። የስፔን ካታላኑ ክለብ ባርሴሎና ግብ ጠባቂም እንግዲህ በይፋ አስፈርሟል። የኤስፓኞሉ ግብ ጠባቂ ዮሃን ጋርሻ በ25 ሚሊዮን ዩሮ እንግዲህ ወደ ካምፕኑ እንደመጣው ነው እንግዲህ መረጃዎች እየወጡ የሚገኙት። ይህ የ4 አመቱ ግብ ጠባቂ እስከ 2031 ዓመተ ምህረት ፈረንጂ በካታሎኒያ ባርሴሎና የሚያቆየውን እንግዲህ ኮንትራት መፈረሙ ነው እንግዲህ ይፋ የሆነው። እንግዲህ ባርሴሎና እንደሚታወቀው ሁለት ግብ ጠባቂዎችም ቴርስተገን እንዲሁም ዊስሌ ሼዝኒ ቢኖሩትም የ33 እና የ35 እድሜ ግብ ጠባቂዎች ናቸው። ትናንትና ግን የ24 ዓመት ስፔናዊ ዮሃን ጓርሻን ከኤስፓኞል ማስፈረሙን ይፋ ሆነዋል። ሌላኛው የምናገኘው ሊቨርፑል ነው የምናገኘው። የእንግሊዝ ፕሪሚየር ሊግ ሻምፒዮኑ ሊቨርፑል እንግዲህ በርከት ያሉ ተጫዋቾችን እንዳስፈረመ እንግዲህ ይታወቃል። ፍሎሪያን ዊርዝ እንግዲህ ጀርሚ ፍሪምፖንግ አስፈርሟል። ሚሎስ ኪርኬዝም እንግዲህ ከመጨረሻ ደረጃ እንዳደረሰው ነው የሚገኘው። የፊርማ ጉዳይ ነው የሚቀረው። አሁን ደግሞ ሌላኛው የአጥቂ መስመር ተጫዋች እያፈላለገ እንደሆነ ሊቨርፑል ይታወቃል። ከነዚህም ዋነኛው የኒውካስሉ የአጥቂ መስመር ተጫዋች አሌክዛንደር አይዛክን ነው። አሌክዛንደር አይዛክ እንግዲህ ኒውካስሎች ለገበያ እንደማያቀርቡት ነው እንግዲህ እየተናገሩ የሚገኙት። በይፋም አስታውቋል። በቀጣይ ዓመት በአውሮፓ ቻምፒየንስ ሊግ እንደሚሳተፉ ይታወቃል ኒውካስል። ስለዚህ የአሌክዛንደር አይዛክ ግልጋሎት በጣም ያስፈልጋቸዋል። ስለዚህ አይሸጥም፣ ለገበያ አናቀርም ብለው መናገራቸው ይታወቃል። ነገር ግን ሊቨርፑል አሁንም ተስፋ እንዳልቆረጠ ነው እንግዲህ መረጃዎች እየወጡ የሚገኙት። ከፍሎሪያን ዊርዝ በበለጠ ገንዘብ እንግዲህ ፕሮፖዛል ሊያቀርቡ እንደሆነ ለኒውካስል የቅርብ እንግዲህ ምንጮች እየተናገሩ ነው የሚገኙት። ከ100 ሚሊዮን ፓውንድ በላይ እንግዲህ ተጨማሪ ገንዘብ ያለው ፕሮፖዛል ለኒውካስል ሊያቀርቡ እንደሆነ እንግዲህ እየተነገረ የሚገኘው። በቀጣይ ኒውካስል ምን አይነት መልስ ይሰጣል የሚለውን አብረን የምንመለከተው ነው የሚሆነው። ሌላኛው ማንቸስተር ዩናይትድ ነው የምናገኘው። ማንቸስተር ዩናይትድ እንደሚታወቀው በርከት ያሉ ተጫዋቾችን ለማስፈረም እንግዲህ እያፈላለገ ነው የሚገኘው። እስካሁን እንግዲህ ማቲያስ ኩኛን ብቻ ነው ከወልቭስ እያስፈረሙ። እንደሚታወቀው እጅግ በጥብቅ የሚፈልጉት የኤፕስዊች ታውኑ ሊያም ዴላፕ በቼልሲ እንደተነጠቁ ይታወሳል። ቪክተር ጌክረስም እንግዲህ ወደ ማንቸስተር ዩናይትድ መዘዋወር እንደማይፈልግ በግልጽ ደጋግሞ እየተናገረ ነው የሚገኘው። ስለዚህ ማንቸስተር ዩናይትድ አሁን አይናቸውን ወደ ጀርመን እንግዲህ እየተመለከቱ እንደሚገኙ ነው እንግዲህ መረጃዎች እየወጡ የሚገኙት። ፈረንሳዩ የኤንትራንክ ፍራንክፈርት ተጫዋች ሁጎ ኤኪቴከን ነው እንግዲህ ለማስፈረም ጥረቶች ሊያደርጉ እንደሆነ እየወጣ የሚገኘው። ስለዚህ ፍራንክፈርቶችም ለዚህ ተጫዋች 100 ሚሊዮን ዩሮ ይፈልጋሉ እየተባለ ነው የሚገኘው። ስለዚህ ማንቸስተር ዩናይትድ የ100 ሚሊዮን ዩሮ ፕሮፖዛል ተቀብለው ሁጎ ኤኪቴከን ያስፈርማሉ ወይስ ወደ ሌላ ተጫዋች አይናቸውን ይዞራሉ የሚለውን አብረን የምንመለከተው ነው። ነገር ግን ለማንቸስተር ዩናይትድ ጥሩ ዜና የሚባለው የብሬንትፎርዱ ብሪያን ሚቡሞ እንግዲህ እንደሚፈልጉት ይታወቃል። በቶተንሃምም እንግዲህ ፉክክር ገጥሟቸው እንደነበረ እንግዲህ የምናስታውሰው ጉዳይ ነው። በተለይ የቀድሞው አሰልጣኝ ቶማስ ፍራንክ ወደ ቶተንሃም መዘዋወራቸውን ተከትሎ
እነሱን ተከትሎ እንግዲህ ወደ ቶተንሃም ይዘዋወራል። የመዘዋወር እድሉ ከፍተኛ ነው ሲባል ነበር። ነገር ግን ቶተንሃም አሁን ከተጫዋቹ ዝውውር እንግዲህ ውጭ መሆናቸውን እንግዲህ ትናንትና ይፋ ወጥተዋል። ስለዚህ ማንቸስተር ዩናይትድ የዚህ ተጫዋች ባለቤት ለመሆን እንግዲህ ትልቅ እድል አለው እየተባለ ነው የሚገኘው። ስለዚህ ማንቸስተር ዩናይትድ በቀጣይ ሁጎ ኢኪቲኬን ወይስ ብሪያን ምቤሞን ያስፈርማል የሚለው አብረን የምንመለከተው ነው የሚሆነው። ሌላኛው የምናገኘው ቼልሲን ነው የምናገኘው። እንግዲህ ቼልሲ በርከት ያሉ ተጫዋቾችን እያስፈረመ እንደሆነ ይታወቃል። በተለይ የዚህ ክረምት ትልቅ ፊርማው እንግዲህ ሊያም ዴላፕን ነው የሚሆነው። ሊያም ዴላፕ ከማንቸስተር ዩናይትድ ነጥቀው ከብሬንትፎርድ ኤፕስዊች ታውን ማስፈረማቸው ይታወቃል። አሁንም ሌላ ተጫዋች እያፈላለጉ እንደሆነ ነው እንግዲህ መረጃዎች እየወጡ የሚገኙት። በተለይ የብራይቶኑ ብራዚላዊ ጆ ፔድሮ እንግዲህ ለማስፈረም ከፍተኛ ጥረት እያደርጋሉ እየተባለ ነው የሚገኘው። ይህ ተጫዋች በኒውካስትልም በጥብቅ ይፈለጋል። ስለዚህ እነዚህ ሁለት ቡድኖች በዚህ ተጫዋች ላይ አይናቸውን ጥለዋል። ስለዚህ በቀጣይ ሁለቱም ቡድኖች ለብራይተን ጥያቄያቸውን እያቀርባሉ እየተባለ ይገኛል። የማን ጥያቄ ተቀባይነት እንደሚያገኘው ተጫዋቹስ እንግዲህ ወደ ማን ይዘዋወራል? ወደ ስታንፎርድ ብሪጅ ወይስ ወደ ሴንት ጄምስስ ፓርክ ይዘዋወራል የሚለውን አብረን አሁንም የምንመለከት ነው የሚሆነው። ሌሎች እንግዲህ የዝውውር መረጃዎች እነዚህ ነበሩ። ሌሎች ሁለት መረጃዎች አሉን። ክቫራትስኬሊያ እንግዲህ ፓሪስ ሴን ጀርመን ቤት እጅግ ትልቅ እንቅስቃሴ ድንቅ እንቅስቃሴ እያደረገ እንደሚገኝ ይታወቃል። አሁንም ያልበራለት የክርስቲያኖ ሮናልዶና የሊዮኔል ሜሲ እንግዲህ ክርክር ትናንትና ጥያቄ ቀርቦለት ነበር። ክርስቲያኖ ሮናልዶ ወይስ ሊዮኔል ሜሲ ለሚል ጥያቄ እንግዲህ ክቫራትስኬሊያ ትናንትና አስተያየቱን ሰጥቷል። በሰጠው አስተያየትም እውነት ለመናገር ክርስቲያኖ ሮናልዶን በጣም ነው የሚወደው፣ ነገር ግን በእግር ኳስ ዓለም ሊዮኔል ሜሲ ከሌላ ፕላኔት የመጣ ተጫዋች ነው ሲል አጠር ያለ እንግዲህ መልሱን ሰጥቷል ክቫራትስኬሊያ። ሌላኛው መሐመድ ሳላህን ነው የምናገኘው። መሐመድ ሳላህም እንግዲህ ስለ ባላንዶር አስተያየቱን ሰጥቷል። ወጣት ያለው ስለዚህ ሽልማት አላስብም ነበር ሲል መሐመድ ሳላህ እንግዲህ አስተያየቱን ሰጥቷል። ምክንያቱም እዛ ግብጽ ጎዳናዎች ላይ እየተጫወትክ ባላንዶር አሸንፋለሁ ብለህ አታስብም። ለመጀመሪያ ጊዜ ስለ ሽልማቱ ማሰብ የጀመርኩት ወኪሌ ልታደርገው ትችላለህ ብሎ ከነገረኝ በኋላ ነው እንግዲህ ሲል መሐመድ ሳላህ አስተያየቱን ሰጥቷል። ይህም ከሮማ ወደ ሊቨርፑል ስዘዋወር እንግዲህ ወኪሌ ባላንዶር ልታሸንፍ ትችላለህ ብሎ ነግሮኝ ነበር። ከዛ በኋላም ስለ ባላንዶር ማሰብ ጀመርኩ። ባላንዶር ካሸነፍኩም አሪፍ ይሆናል፣ ካላሸነፍኩም የእግር ኳስ ሕይወቴ በጣም ጥሩ ነው ብለዋል የሊቨርፑሉ እንግዲህ ተጫዋች መሐመድ ሳላህ። ነገር ግን ሁሌም ስለሱ አስባለሁ፣ ባላንዶር ለህዝቦች ማሸነፍ እፈልጋለሁ፣ ሁል ጊዜ በጭንቅላቴ ውስጥ ያለ ነገር ነው ሲል እንግዲህ መሐመድ ሳላህ ትልቅ ነገርን ተናግረዋል። ለህዝቦቼ ማሸነፍ ይፈልጋለሁ ሲል እንግዲህ መሐመድ ሳላህ ትልቅ ቃል ነው ትናንትና መናገር የቻለው። መሐመድ ሳላህ በዚህ አመት ባደረገው ድንቅ እንቅስቃሴ ለባላንዶር ከታጩ ተጫዋቾች አንዱ እንደነበረ ይታወቃል። ነገር ግን ሊቨርፑል በመጨረሻ በአውሮፓ ቻምፒየንስ ሊግ በፓሪስ ሴን ጀርመን ተሸንፎ ከውድድር ውጭ መሆኑ ኤፍኤ ካፕም በፍጻሜው በኒውካስል መሸነፉ እንግዲህ ለመሐመድ ሳላህ ባላንዶር እንግዲህ ትልቅ እንቅፋቶች እንደሆኑ ይታወቃል። አሁንም መሐመድ ሳላህ በዚህ አመት ለባላንዶር ከታጩ ተጫዋቾች ውጭ መሆኑ ሁላችንም የምናስታውሰው ጉዳይ ነው። ነገር ግን ለህዝቦቼ ማሸነፍ እፈልጋለሁ ሲል መሐመድ ሳላህ አስተያየቱ አሁንም ሰጥቷል። ስለዚህ ለዛሬ የነበሩን ስፖርታዊ መረጃዎች እነዚህ ነበሩ። ስለተከታተላችሁን እጅግ አድርገን ነው የምናመሰግነው። አሁንም ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑ በትህትና እንጠይቃለን። መልካም ቀን።